እኔ ከማረሚያ ቤት ስወጣ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መካሄድ ነበረበት። ባለቤቴ መኪና ይዛ ነው የምትመጣው ሸዋሮቢት እና ስትመጣ ከአቅም በላይ ስለሆነ መጽሐፍ የገባልኝ እና ያን ሁሉ መጽሐፍ ጽፌ አንብቤ ስለሆነ ሲወጣ ሸክም ሆነ። እንዴት አድርጌ እኔ ብቻዬን ይዤው ልውጣ? ስለዚህ 2 ራውንድ መካሄድ ነበረበት በመኪና። ከኙ ማጅን ማስተርሰን የጨረስኩት ማረሚያ ቤት ሆኜ ነው። ተከልክዬ አይቻል ማረሚያ ቤት ትምህርት አይቻል። ያውም ሸዋሮቢት አዲስ አበባ ቢሆን እሺ ወይ ቃሊቲ እና ዙር ብሎ አኑ ፌደራል ኮሚሽነር የማረሚያ ቤት ተፈቅዶልኝ አዲስ አበባ ዩኒቨርሲቲ ደብዳቤ ተጽፎ በስንት መከራ ለምን ታራሚ አይማርም ብዬ ብዬ አገር ይያዝልኝ ብዬ I was the first one በሸዋሮቢት ውስጥ ማስተርሱን የተማረ። በምንድን ነበር የገባው? እስቲ አጫውተኝ ስለ እስር ቤቱ። ምን እኔ ወንጀል እኮ ብዙ ነው ማለት። ምን ያህል ጊዜ ገባው እስር ቤት? በምን ያህል ጊዜዎች ተመላላሽ ሆንክ ነው ትክክለኛው ጥያቄ። ተመላላሽ ምን ያልተከሰስኩበት ምክንያት ጠይቂ። ሰው መግደል ሙከራም ተከስሻለሁ፣ ትልቁ በዘርፊያም ተከስሻለሁ፣ በድብደባም ተከስሻለሁ፣ ጥርስ በማውለቅ ተከስሻለሁ፣ በትልቅ ወንጀል ተከስሻለሁ፣ በማይነርም ደግሞ ዶሜስቲክ ቫይለንስ ተከስሻለሁ። ያልተከሰስኩበት አለ። ይሄ ሁሉ ነገር አንተ ሰዎች ላይ የምታደርገው ሱሱ ነው የሚያስደርገ ነው? ጥያቄ ነበር ውስጤ። አሁን መጨረሻ ላይ እኔም እንዳንተ ቁጭ ብዬ አሁን ሳስበው ምንድነው ግን የሚያንቀሸቅሸኝ ነበረው ነበር። የሚነዳኝ ነገር ነበር። ሹፌር ነበረኝ ላይ የማይታይ ሹፌር አለኝ የተመደበልኝ። ገብቷል አይደል? ድራይቭ የሚያደርግ ገብቷል አይደል? ብላይንድሊ እንድትጓዝ የሚያደርግ ሹፌር አለ። አሁን አብዛኞቻችን በድን የምንቀሳቀስ ሰዎች አለ። ያወቅን ይመስለናል፣ ራሳችን ያረግን ይመስለናል። ግን ያ ነገር ልክ ሲገፍፍልህ ሮንግ ዱዊንግ ላይ እንዳለ ይገባል። ገብቷል አይደል? በዛን ጊዜ ምን ሆኜ ነው ስል እውነት ለመናገር ድራይቭ የሚያደርገኝ ነገር እኔ እህቶቼ በጣም መልካሞች ናቸው። ወይ አንተ ብቻ ነው ይሞቱልኛል። እናቴ በጣም መልካም ነች። ብዙ አልቀሳልኛለች፣ ብዙ ተሰቃይታለች። ግን ያ ነገር ከላይ ላይ አጥላ እስካልተገፈፈ ድረስ አይሆንም ነበር። እግዚአብሔርም እኮ ይላል መጽሐፍ ቅዱስ ላይ እግዚአብሔርን ላለመታዘዝ በወደዱ ቁጥር ለማይረባ አእምሮ አሳልፎ ሰጣቸው ይላል። እኔ ስለማልታዘዘው አእምሮ የማይረባ ነበር ማለት ነው። አሳልፎ ሰጥቶኝ ነው። ገብቷል አይደል? ግን በዛ ውስጥ እየሰራኝ ነበር። በዛ ውስጥ ሆኜ ማለት ነው። ሚስቴ በጣም ነበር የምትገረምብኝ። አንተ ልጅ ይሄን ሁሉ ፋውል ከሰራ በኋላ እንደዛ ተጎድተህ፣ እንደዛ ሰክረህ፣ እንደዛ መኪና ተጋጭቶብህ፣ እንደዛ ሰው ገጭተህ ፋውል ሰርተህ መተህ እንደ ጀብድ አላወራውም፣ አለቅሳለሁ። ሪግሬት ታደርጋለህ። በጣም ነው ሪግሬት ማድረግ። እግዚአብሔር ሆይ እስከ መቼ ነው ይሄ ነገር የሚቀጥለው ከኔ ጋር? እስከ መቼ ነው የማታየኝ? እስከ መቼ ነው የማይረባ ሰው የምታደርገኝ? ለምንድን ነው እንደዚህ የምታደርገኝ? አንድ ጊዜ በጣም ብርር ብዬ ሳለቅስ ምን ቢለኝ ጥሩ ነው? መንፈሴ ነው ለራሴ የሚያወራኝ። ማስታወቂያ እየሰራሁበት ነው አለኝ። ምን አልኩኝ? ማስታወቂያ የምን ማስታወቂያ ነው? so that everybody can recognize you። አሁን እኔ አንድ ነገር ስናገር ቲክቶክ ላይ ትክክለኛ ላይፍ እንደተናገርኩ እንዳሏሻው ብዙ ምስክር አለ። ላይፌን የሚያውቁ ሰዎች አሉ። ገብቷል እና